ስመኝ ስሙ ስምዬ ስመኝ ስመኝ ደነቆርኩ ሆድ በሽታ ሳል በሽታ ታሳማለች ሷም ትገላለች። ኢየሩሳሌም ሳል በሽታ ነች። ኢየሩሳሌም ከዚህ በፊት ይገላሉ ያግታሉ የምላችሁ ሰዎች ናቸውና መንግስትን እንገለብጣለን መንግስትን ገልብጠን እንገለዋለን ምናምን እያሉ እየተማከሩ ነውና እኔ ከነኚህ ሰዎች ጋር አላወራሁኝም። ምክንያቱም በየጊዜው ይገላሉ በቃ አምላክ ከልክሉልኝ ስላችሁ የነበረው ነው። በምስሉ ላይ የምታዩት ባንቺ የነች እኔ የሷን ነገር መብላት አልፈልግም ትገለኛለች በቃ አምላክ ከልክሉልኝ ስላችሁ የነበረችው ነች። ባንቻየው ባንቻየው ምናምን ስንታየው ብዙ ስም ነው ያላት ነግሬያችኋለሁ። እጅንቢላኔ ቁርጥ ያለችኝ ሆድ በሽታ ዛሬ መርዝ ነው ትገላለች። በምስሉ ላይ የምታዩት ቅንድብ ታሳማለች ኮካይ ጎን ራስ ምታት ነው የምላችሁ ልጅ ማለት ነው እና ትገላለች። ከሪታ ራሄል ጋር ነች ምናምን ነገር ያገቱኝ ናቸው አላልኳችሁም? በቃ አምላክ ከልክሉልኝ መንግስትን ገለብጠዋለን እንገላለን ምናምን ይላሉ። ሌላኛዋ ደግሞ ከሷ ጋር ስትማከር የነበረችዋ ማማ ነች። በምስሉ ላይ የምታዩት ማማዬ ሸጊቱ ይላታል። እሷ ደግሞ ካረቂ ቤቱ ጋር ነች። ደሬ ከሚሉት ደረስኩ ሳይ ጋር ከሚሉት ጋር ነች እና እሷም እግር ታሳማለች። የሚገል በሽታ ነው ያላት። ሳል በሽታ አደንዛዥ የሚጥል በሽታ አላት። አይን ታጠፋለች። ገዳይና አጋችውና መንግስትን እንገለብጣለን ምናምን ትላለች። ስመገቡም ሆነ ቸርችም ይሁን ምንም ቦታ ላይ እኔን ከሷ ጋር እንዳታገናኙብኝ በቃ አምላክ ከልክሉልኝ። እሷ ገዳይ አጋች ነች። ተፈሪ የሚሉትም ሳል በሽታ ነው። ተፈሪ የሚሉትም ማለት ነው። ይሄ ቲክቶክ ምናምን የሚሰሩ ናቸውና በቃ አምላክ ከልክሉልኝ። ይገላሉ ያግታሉ። እኔ ከነሱ ጋር ግንኙነት የለኝም። በመመገብ ሰዓትም ስለሚገሉ የነሱ ምግብ አልፈልግም። እኔን እንደ ህፃን አድርገው እነሱ እንደ ትልቅ ሆነው ወይ የውሸት እንደ ምናምን እያደረጉ ራሳቸውን እየቀያየሩ ምግቤ ላይ ስገዛ ይመርዙኛል። በቃ አምላክ ከልክሉልኝ። ጫና እያደረጉ እያስፈራሩኝ ነው። ባንቺም ትጨቃጨቃለች እላቸዋለሁና ከልክሉልኝ ነው። እኔ ከነሱ ጋር ግንኙነት የለኝም። ማማ የሚሏቸውም እንደዚህ ቸርችም ምናምን ቤተክርስቲያንም ራሳቸውን እየቀያየሩ አንዴ በዚህ አንዴ በዛ ይሆኑና በቃ አምላክ እኔ ከነሱ ጋር አላወራሁኝም። በሽታ ለማስቆም ነው። ይሄን ደግሞ ስላችሁ ያገቱኝንም እንዳታረጉብኝ። እንደገና አደንዛዥ የሚጥል በሽታ ምናምን ይገላል መላችሁንም አታርጉብኝና በቃ አምላክ ፓፓየው እጅ ማራገፍ ነው ይላሉ። ይገላሉና ከልክሉልኝ። ከነሱ ጋር ግንኙነት የለኝም። የሚያወሩትንም አትመኗቸው። በቃ አምላክ ከልክሉልኝ። ይገላሉ። እኔ በሽታ ለማስቆም ነው የሞከርኩት። ተዋቡ የሚሏት ደግሞ ከባንቺ የጋነች እሷም ሆድ በሽታ መርዝ ታሳማለች ትገላለች። ባንቻየው እናቱ ውድ ያልኳችሁ መጀመሪያ ላይ ነገርኳችሁ። ተዋቡም ትገላለች። ተፈሪም ይገላል። ተፈሪ ሳል በሽታ ነው። ስመኝም ሳል በሽታ እንደገና ደግሞ አፍንጫ ላይ ሆድ በሽታ ታሳማለች። ሆድ በሽታ ነው እኮ በበሽታ እንደዚህ ያሳምሙና እዚህ ላይ በመናወራ ሳለ ራሳቸውን ይቀያየሩ ይመርዙና ከዛ ደግሞ መንግስት ግልበጣ ይላሉ። ግን ራሳቸውን የሚገሉት ደግሞ እንደዚህ ነው። ጫና እያደረጉብን ያሉት እና ወይ ያግታሉ እና ምግባችንን ላይ አታስገቡብኝ። በአንቺም ምን ትገላለች። በምን ሰላም ጆሮአችንን ያሳሙናልና ህገወጥ ስራ ነው የሚሰሩት። ዝም ብላ በራሷ ህግ ታወጣለች ምናምን ከልኩላት ነው አላልኳችሁም? በቃ ስራዋ ሁሉ መጥፎ ስራ ነው የምትሰራው። ራሷን ተቀያይራለች፣ ተዋሻለች። ከዛ በኋላ ደግሞ ደውላ እንዲህ በትውውቅ ምናምን ሰሩና እንደዚህ ነው እኮ ምናምን ብላ ደግሞ ተዋሻለች። ኢየሩሳሌም ከባንቺ የጋነች እና ገዝቼ ለመመገብ በሞክር ሰዓት እነሱን እንዳታረጉብኝ። እኔ ሳላቅ እንደዚህ ገዳይ ሆኖ አጋች ሆኖ መጥፎ ስራ ውስጥ እንዳያስገቡኝ። ምክንያቱም ሲጀመር እነሱ ጥሩ ስራ አይሰሩም። መጥፎ ስራ ነው የሚሰሩ። መጥፎ ስራ ከሚሰራ ሰው ጋር ደግሞ እኔ አልፈልግም። ይገላሉ። ይሄ ቢንጎ የሚያጫውቱት ቤቲንግ ምናምን ነው የሚሉትና ቲቤት የሚነዱት ጆሮ ያሰማ። ሰላም ሰሌም ትገላለች። ፓፓዬ እጅ ማራገፍ ነው ብያቸዋለሁ። እዚህ ላይ እንደዚህ ያሳማሉ ምናምን ብላ ታውራና መንግስት ግልበጣት ላይ ከዛ ትገላ ይላሉ። ጸግሽ የሚሉትም ከማስታወቂያው ሊዲያ ከሚሉት ጋር ነው። ከሚሉት ጋር ማለት ነው። ከነሱ ጋር ነውና ይገላል። አይቻልም። አሁን የነገርኳችሁ ልጆች ከነሱ ጋር ነው። እሱ መጥፎ ስራ ውስጥ አለበት ማለት ነው። ይገላል እና ስመኝ ደነቆርኩ ሳል በሽታ ነች። ሆድ በሽታ መጥፎ ስራ የሚሰሩ ልጆች ስለሆነ ነው ሰው ይገላሉ። ሲሲዬም ይላሉ ደግሞ ሲሲዬ